ኢትዮጵያ አዲስ የህግ ድል ተቀዳጀች። ወደ ግብጽ የሚወስደው አውራ ጎዳና ተዘጋ። ኢትዮጵያ ቻይና መሩ ፕሮጀክት ተቀላቀለች። ጤና ይስጥልኝ፣ እንደምን ቆያችሁ? ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የሚያገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የህወሓት የተቃውሞ መግለጫ ሹም ሽረቱ ውድቅ ሆነ። ሌተናል ጀነራሉ ላይ ተቃውሞም ተነሳ። ትውልድ ኢትዮጵያውያን የምስራች ተሰማ። የትራምፕ ውሳኔም ውድቅ ተደርጓል። ኢትዮጵያ ቻይና መሩን ፕሮጀክት ተቀላቀለች። ወደ ግብጽ የሚወስደው አውራ ጎዳና ተዘጋም። ታጣቂዎቹም ተቃወሙ። በወሽመጡ ላይ ግብጽ በይፋ አስጀመረች። ግዙፉ የኒውክሌር ጣቢያ የቀጠናው የኤነርጂ ምርጫም ሊረጋገጥ ነው። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የህወሓት የተቃውሞ መግለጫ ሹም ሽረቱን ውድቅ ሆነ። ሌተናል ጀነራሉ ላይ ተቃውሞ ተነሳ። ከቀናት በፊት አዲስ አበባ ተገኝተው የነበሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለተጨማሪ 1 ዓመት እንዲቀጥል በፌዴራል መንግስት የተላለፈው ውሳኔ የፕሪቶሪያውን ስምምነት የጣሰና እውቅና የሌለው ነው ሲል ህወሓት ዛሬ ባወጣው መግለጫ ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር መቋቋም ያለበት በፕሪቶሪያው ስምምነት መሰረት በሁለቱ ፈራሚ አካላት በህወሓትና በኢትዮጵያ ፌዴራል መንግስት መካከል በሚደረጉ የሁለትዮሽ ፖለቲካዊ ውይይት መሆን ሲገባው አሁን የተደረገው ግን ይህንን አካሄድ የሳተ ነው የሚል መግለጫ ያወጣው ህወሓት በጀነራል ታደሰ ወረደ ምትክ የተለያዩ አካላትን ለመሾም ሲሰራ የነበረው ሴራ መክሸፉን ተከትሎ መቃወሙም ተነግሯል። የጊዜያዊ አስተዳደሩ የስራ ዘመን በመጋቢት 30 2018 ዓ.ም ለአንድ ተጨማሪ ዓመት እንዲራዘም የተወሰነው የኢትዮጵያ መንግስት ከስምምነቱ በፊት በነበረ ህግ በመጠቀም የተወሰነ የተናጠል ውሳኔ መሆኑን ህወሓትም ገልጿል። የጊዜ ማራዘሚያ ውሳኔው ከህወሓት እውቅናና ተሳትፎ ውጭ የተከናወነ በመሆኑ ድርጅቱ እንደማይቀበለውም አስታውቋል። ላለፉት 3 ዓመታት የቆየው ጊዜያዊ አስተዳደር በብዙ ተግዳሮቶች ውስጥ አልፎ በሁለቱ አካላት ስምምነት የተመሰረተ እንደነበር ያስታወሰው መግለጫው አሁን ያለው አካሄድ ግን ስምምነቱ ወደ ጎን ያገለለ ነው ሲልም ወቅሷል። ትውልድ ኢትዮጵያውያኑ የምስራች ተሰማ። የትራምፕ ውሳኔ ውድቅ ሆነ። በቦስተን የሚገኝ የፌዴራል ፍርድ ቤት የትራምፕ አስተዳደር በ5000 ኢትዮጵያውያን ላይ የጣለውን የጊዜያዊ የቆይታ ፍቃድ ስረዛ ውሳኔ ውድቅ ማድረጉን ተከትሎ ለትውልድ ኢትዮጵያውያን የምስራች ሆኗል። የትራምፕ ውሳኔን ውድቅ ያደረጉት የፌዴራል ዳኛ ብሬን ሜሪፍ የሀገር ውስጥ ደህንነት መስሪያ ቤት የኮንግረስ ህግን በመጣስ ውሳኔውን አስቀድሞ የተወሰነ ነው በማለት እንደሆነም ሮይተርስ ዘግቧል። ዳኛው በውሳኔ ብቻም አላበቁም። የፕሬዚዳንት ዶናልድ ትራምፕ የግል ፍላጎት ከኮንግረስ ህግ በላይ ሊሆን እንደሚችል ማለታቸው ተሰምቷል። ለኢትዮጵያ ውሳኔ ያሳለፉት ዳኛን ተከትሎም ፈጣን ምላሽ የሰጠው የትራምፕ አስተዳደር የሀገር ውስጥ የደህንነት መስሪያ ቤት ዳኛውን የፖለቲካ አክቲቪስት በማለት ወንጅሎ ውሳኔውን መቃወሙ ነው የተነገረው። አፍሪካን ኮሚኒቲስ ቱጌዘር የተባለ ድርጅትና 3 ኢትዮጵያውያን በጋራ በመሆን ባቀረቡት ክስ የትራምፕ አስተዳደር ያሳለፈው ውሳኔ በዘር ጥላቻ ላይ የተመሰረተ ነው የሚል መከራከሪያ ማቅረባቸውም የሚታወስ ነው። ፍርድ ቤቱ ያሳለፈው ውሳኔን ተከትሎ መጀመሪያ ቲፒኤሱ ሊያበቃ የነበረው በየካቲት ወር ወይም ደግሞ ፌብሩዋሪ 13 እንደነበር፣ አሁን ግን በፍርድ ቤት ትዕዛዝ መራዘሙም ተገልጿል። ኢትዮጵያ ቻይና መሩን ፕሮጀክት ተቀላቀለች። ኢትዮጵያ ከቻይና ጋር በመተባበር በአርቲፊሻል ኢንተለጀንስ የታገዘ የሜትሮሎጂ ትንበያ ፕሮጀክትን በይፋ መቀላቀሏን ስፑትኒክ ኢትዮጵያ ዘግቧል። ኢትዮጵያ በይፋ የተቀላቀለችው ቻይና መር ፕሮጀክት የሀገሪቱን የቅድመ ማስጠንቀቂያ ስርዓት በማዘመን በተለይም በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን ለመቀነስ የሚያስችል እድል የሚሰጥ መሆኑ ነው የተነገረው። ኢትዮጵያ በይፋ የተቀላቀለችው ፕሮጀክቱ በፓኪስታን ተሞክሮ ውጤታማነቱ የተረጋገጠ የማዙ ስርዓት ሲሆን የዘርፉን ባለሙያዎች በዘመናዊ ቴክኖሎጂ ለማሰልጠን እንደሚረዳም ተገልጿል። ይህን መሰሉ ፕሮጀክት በአርቲፊሻል ኢንተለጀንስ የታገዘ ትንበያ ከባህላዊ መንገድ በበለጠ ፍጥነትና ትክክለኛነት መረጃ የሚሰጥ መሆኑም ይነገራል። በተጨማሪም ፕሮጀክቱ በኢትዮጵያ ኢኮኖሚ የጀርባ አጥንት በሆነው ግብርና ጋር ያለው ትስስርንም የላቀ ያደርገዋል። ፕሮጀክቱ አርሶ አደሩ ዝናብ መቼ እንደሚጀምርና እንደሚቆም ትክክለኛ መረጃ ካገኘ የምርት ብክነትን መቀነስ የሚያስችል ሲሆን ድንገተኛ ጎርፍ ወይም ደግሞ ድርቅ ከመከሰቱ በፊት መረጃው ቀድሞ በመድረሱ ከብቶችን ለማውጣትና ሰብልን ለመታደግ ያስችላል የተባለ ነው። የተሻለ የአየር ሁኔታ ትንበያ የተሻለ ምርትን ያመጣል። የሚያገሪቱን የምግብ ዋስትና ለማረጋገጥ የሚያደርገውን ጥረት በማገዝ በትክክለኛ መረጃ ላይ የተመሰረተ ግብርና ለግብርና ኢንሹራንስ ሰጪዎችና ለትልልቅ ባለሀብቶችም መተማመንን ይፈጥራል ተብሎም ተስፋ ተጥሎበታል።
ወደ ግብጽ የሚወስደው አውራ ጎዳና ተዘጋ። የታጣቂዎች ተቃውሞ ተጠናክሮ በቀጠለው የሱዳን የእርስ በርስ ጦርነት ለጀነራል አልቡርሃን ጦር ድጋፍ የምታደርገው ግብጽ የሚወስደው አውራ ጎዳና የሱዳን ተቃዋሚዎች መዝጋታቸው ተሰምቷል። የሱዳን ተቃዋሚዎች ይህን አውራ ጎዳና የዘጉት በኤሌክትሪክ መቆራረጥ ምክንያት እንደሆነም እየተነገረ ይገኛል። በሰሜናዊ ሱዳን አብሪ በተባለች ከተማ የሚገኝ በደርዘን የሚቆጠሩ ተቃዋሚዎች ረቡዕ ዕለት በፈጠሩት ተቃውሞ ሱዳን ከግብጽ ጋር የሚያገናኘውን ዋና አውራ ጎዳና የዘጉ ሲሆን ተቃውሞ የተነሳው በተደጋጋሚ በሚከሰተው የኤሌክትሪክ መቆራረጥ ምክንያት በማድረግ መሆኑን ምንጮችን ዋቢ አድርጎ ሱዳን ትሪቢዩንም ዘግቧል። የተዘጋው አውራ ጎዳና ላይ ተቃዋሚዎች ጎማዎችን በማቃጠል በደንጎላና በዋዲ ሀላፍ መካከል የሚገኘውና በሁለቱ ሀገራት የንግድና የጉዞ እንቅስቃሴ ወሳኝ ሲሆን የዋዲ ሀላፍ አስቸኳይ ጊዜ ግብረ ኃይል አባል ለደህንነት ሲባል ስማቸው እንዳይጠቀስ የገለጹት ለሱዳን ትሪቢዩን እንደሰጡት ቃለመጠይቅ ነዋሪዎቹ ተቃውሞን ያደረጉት አብሪ ከተማ በቅርቡ በወጣው የኤሌክትሪክ ሽግግር ውስጥ መካተቷን በመቃወም መሆኑን ገልጸዋል። ከግብጽ የሚወጣው የኤሌክትሪክ መስመር የከተማዋን ፍላጎት ሙሉ በሙሉ መሸፈን ስለሚችል ከተማዋ በኤሌክትሪክ ፈረቃ ውስጥ መካተት የለባትም የሚል ተቃውሞች መንገድ መዝጋታቸው የሱዳን ጦርነት ላይ አዲስ ራስ ምታትም ሆኗል። ግብጽ ለሰሜናዊ ሱዳን ከተሞች የኤሌክትሪክ ኃይል የምታቀርበው ለረጅም ጊዜ በቆየ ስምምነት መሰረት ሲሆን እነዚህ አካባቢዎች በተለምዶ ከመንግስት ብሔራዊ የኃይል አቅርቦት ፈረቃ ውጭ ሆነው የቆዩ ሲሆን ተቃዋሚዎቹ ረቡዕ ዕለት ባወጡት መግለጫም የአካባቢው ባለስልጣናት ለ12 ሰዓታት ለሚቆየው የኤሌክትሪክ መቆራረጥ እንደ ምክንያት ያቀረቡትን ያለመረጋጋትና በሆርሙዝ ባህረ ሰላጤ አካባቢ ያለው ውጥረት የሚለውን ምክንያትም ውድቅ አድርጓል። ኢትዮጵያ አዲስ የህግ ድል ተቀዳጀች። $1 ሚሊዮን ብስራት። ኢትዮጵያ በዓለም አቀፍ ደረጃ የቀረቡባትን ከ850 ሚሊዮን ዶላር በላይ የሚገመቱ ሁለት ትልልቅ የዓለም አቀፍ የክስ ጉዳዮችን በድል ማጠናቀቋ የፍትህ ሚኒስቴር ይፋ አድርጓል። ኢትዮጵያ $850 ሚሊዮን የሚያሰጣት የፍርድ ቤት ክርክር የተካሄደው ከአንድ የቱርክ ኮንስትራክሽን ድርጅትና በኔዘርላንድስ ከሚገኘው የሊዝ ኩባንያ ጋር ቢሆንም በድል ማጠናቀቋን የተነገረው በክርክሩ በነበረው ሂደት ዓለም አቀፍ የዳኝነት አካላት ኢትዮጵያ አካባቢን የመጠበቅና የቁጥጥር ህጎችን የማስከበር ሙሉ መብት እንዳላት በማረጋገጥ ለኢትዮጵያ መፍረዳቸውን ተሰምቷል። ኢትዮጵያ ይህንን የክርክር ሂደት በድል ባታጠናቅቅ ኖሮ ልትከፍል ትችላለች የተባለው ከ850 ሚሊዮን ዶላር በላይ በወቅታዊ ምንዛሬ ከ50 ቢሊዮን ብር በላይ ኪሳራ መዳኑን የብስራት ዜና ሆኗል። የተመዘገበው ውጤት ኢትዮጵያ በዓለም አቀፍ ደረጃ ያላትን የህግ ተሰሚነት ከማጠናከሩን ባለፈ ለኢንቨስትመንት ያላትን አስተማማኝ አሰራር ለዓለም ያሳየ ተደርጎም ተወስዷል። ከኢትዮጵያ ጋር ክርክር ላይ የነበሩት የቱርኩ አጉን ኩባንያ በአዲስ አበባ መጠጥ ውሃ ምንጭ ለገዳዲና ድሬ ግድቦች አቅራቢያ ግንባታ ለማካሄድ ፈልገው የነበረ ሲሆን መንግስት የውሃ ብክለት እንዳይፈጠር በሚል ጥያቄ በማቅረቡ ኩባንያው $500 ሚሊዮን ካሳም ጠይቆ ነበር። ፍርድ ቤቱ ግን ኢትዮጵያ የህዝቧን ጤና የመጠበቅ መብት አላት በማለት ክሱን ውድቅ አድርጎበታል። ሌላኛው ኢትዮሊዝ በኔዘርላንድስ የተመዘገበ ይህ ኩባንያ ደግሞ በቁጥጥር እርምጃ ሳቢያ ጥቅሜ ተነክቷል በሚል $350 ሚሊዮን ጠይቆም ነበር። ሆኖም ክሱ ውድቅ ተደርጎ ኩባንያው ለኢትዮጵያ ህግ ወጪ እንዲከፍል ተወስኖበታል። ኢትዮጵያ በቀጣይ ዓለም አቀፍ የክርክር ጉዳዮች እዚሁ አዲስ አበባ እንዲታዩ ለማድረግ የዓለም አቀፍ የቋሚ የግልግል ዳኛነት ፍርድ ቤት ቅርንጫፍን በአገራችን ለመክፈት ከስምምነት ላይ መድረሷም ተሰምቷል። በወሽመጡ ላይ ግብጽ በይፋ አስጀመረች። ግዙፉ የኒውክሌር ጣቢያ የቀጠናው የኤነርጂ ብልጫ ሊረጋገጥ ነው። በኒውክሌር ኃይል ማመንጫ ላይ ለረጅም ዓመታት በመስራት አንቱታን ያተረፈችው ሩሲያ በአፍሪካ ከሚገኙ ሀገራት ጋር ያላትን ጥምረት በማሳደግ ከግብጽና ከኢትዮጵያ ጋር በደረሰችበት ስምምነት አማካኝነት ግብጽ በአፍሪካ ግዙፍ የሆነውን የኒውክሌር ኃይል ማመንጫ ጣቢያ በሜዲትራኒያ ባህር ዳርቻ ኤልዳባ በተባለ ቦታ እየገነባች መሆኑን አፍሪካን ቪው ቫክት ዘግቧል። ግብጽ በወሽመጡ ላይ ያስጀመረችው የኒውክሌር ኃይል ፕሮጀክት አራቱ የሩሲያ VVER 1200 ሪያክተሮች የያዘ ሲሆን በአጠቃላይ 4800 ሜጋዋት የማመንጨት አቅም ይኖረዋል ተብሎም የሚጠበቅ ነው። ፕሮጀክቱ ሲጠናቀቅ ለ25 ሚሊዮን ህዝብ አስተማማኝና ተመጣጣኝ የኤሌክትሪክ ኃይል ያቀርባል ተብሎ የሚጠበቅ ሲሆን የፕሮጀክቱ አጠቃላይ ዋጋም $30 ቢሊዮን አካባቢ ሲሆን ሩሲያ 85% ወይም ደግሞ $25 ቢሊዮን በብድር እንደምትሸፍንም ተገልጿል። ግብጽ በይፋ ባስጀመረችው የኒውክሌር ኃይል ማመንጫ ጣቢያ ግንባታ ለክፍል አንድ የሚያገለግል የሪያክተር ግዙፍ መያዣ በቦታው የተተከለ ሲሆን የመጀመሪያ ክፍሉ በ2028 የኃይል አቅርቦት መጀመር ይኖርበታል ተብሎ ይጠበቃል። በኢትዮጵያና በግብጽ የተጀመሩት የኒውክሌር ፕሮጀክቶች እየደገፈች ያለችው ሩሲያ ለግብጽ ጣቢያ 85% የሚሆነውን ወጪ በብድር መሸፈኗ ሞስኮ በሰሜን አፍሪካና በሜዲትራኒያ ቀጠና ያላትን ጂኦፖለቲካዊ ተጽዕኖ ለማሳደግ የኢነርጂ ዲፕሎማሲን እንዴት እየተጠቀመች እንደሆነ የሚያሳይ ተደርጎም ተወስዷል። ግብጽ በምትገነባው የኒውክሌር ጣቢያ የሚመነጨው 4800 ሜጋዋት የኃይል አቅርቦት ለግብጽ እያደገ ላለው ኢንዱስትሪና ለ25 ሚሊዮን ህዝብ ትልቅ አቅም ሲሆን የኢነርጂ አቅም ከኢትዮጵያ ህዳሴ ግድብ ጋር ተዳምሮ ቀጠናውን የኃይል ማዕከል የመሆን ፍላጎት እንዳለውም የሚያሳይ ተደርጓል። የዛሬው ዘገባችን ይመስል ነበር። ቪዲዮአችንን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሌሎች እንዲደርስ ሼር አድርጉ። በሌላ ዘገባ ተመልሰን እስከምንመጣ ድረስም ቸር ቆዩን።